ገና ሳልጀምረው እንዴት ይሄን ቅርጽ ሊይዙ ቻሉ ነው? ለማንኛውም ቪዲዮ ላይ እንመለስና ኮሜንት እናነባለን። የትም እንዳትሄዱ። ተመስገን እግዚአብሔር ታረቀን፣ እግዚአብሔር ታረቀን፣ አላህ ታረቀን፣ አላህ ታረቀን፣ አላህ ታረቀን። ዝናቡን አወረደው፣ ዝናቡን አወረደው። ተቃጥለን ነበር። አልሐምዱሊላህ። ይኸው ረመዳን ጁማ አማኔ ይኸው አረተበ። ተመስገን። እርሶም ጀመሩ ይሄን ስፖንጅ ታማኝ ባል የሚስቱን ቂጥ ይዞ ይዞራል አለ አንድ ኮሜንት ላይ። ቃጠሎን ተውና የዳሌ ማሳደጊያውን የት እንዳገኘው ብቻ ነገር የምሯን እኮ ነው። ያ ፕሮፋይል ውስጥ ገብቼ ያየሁትና አውላ ልጅ ሃይማኖት ቀላቅለው ጾታ ቀላቅለው ይችላል። ኧረ ተውኝ። ጾታ ቀላቅለው እንዴ ግራ ቂጦት ተርዚና ይዞ ነው። ኦ ማይ ጋድ ሀሳብ የሌለበት ሰው ቂጠ ዘንባጣ ነው። የግጥሜ ርዕስ አይቶ ርዕስ ምን ያደርጋል? ምንም አያደርግም። ይኸው መጣልኝ። ይኸው እሱ ነው የዝምታ የጫጫታ የደስታ ያሸባሪ። አይ ማርፍ እንደ አንዳንዴ ያለ ስራ ጥልቅ የምትለው ነገር አለ። አሁን ያንተ ስራ ነው፣ ያንተ ስራ አይደለም። ያንተ ስራ ኮሜንት ለማንኛውም የስመኝ ገብሩን አዲሱን ዜማ ማነው አዲሱን ግጥም እጋብዛችሁና ኮሜንት እናነባለን። የትም እንዳትሄዱ። ማነው ስምሽ? ስመኝ ገብሩ። ስመኝ ገብሩና ስሜትሽን ብቻ እያሳየሽን በ እሺ ይሄው መጣልኝ። ይሄው እሱ ነው የዝምታ ያባራሪ የመዝሙሮቼ ባለቤት። እሱ ነው የህይወቶቼ እረኛ የሰላሞቼ እመቤት። እሱ ነው አይኑ ውስጥ ጣት አለ ይጫወተኛል፣ ጣት ውስጥ አይን አለ ያባብለኛል። ይሄ ትወና አይደለም፣ ይሄ ግጥም ነው። አይኑ ውስጥ ጣት አለ ያጫውተኛል። ምን አለ አይኑ ውስጥ እግር ኖሮ በጠረራ በጣለሽ። ይህን ግጥም ብላ የሰጣት ሰውዬ ግን ነፍስ አይማርም። እውነት ደግሞ እኮ ግጥም ነው ብሎ ቢሰጣት እኮ ጥሩ ነው። ትወና ነው ብሎ ሊሰጣት ለስቲፎ ግጥም የምትሰጠው ስመኝ ነች ለካ። ደርሰንበታል። በመጨረሻም የስቲፎ ግጥም አቅራቢ ይሄን ቢግጥም ባይግጥም የሆነ ዘፈን የምትዘፍኑብን ለካ ግጥም ከስመኝ እየወሰዳች እንዴ ጃይ የግጥሟ ቡዜማ እርግጠኛ ነኝ ለቡዜማን ራሱ እወዳታለሁ ሚሊዮን ስመኝ ነች የሰጠች። ኧረ ተውኝ። አስባችሁታል? ግን ይሄን ሾው አልፋ ቢሆን ኖሮ እኮ እስካሁን እሷም ዘፋኝ ነበረች። የምር ዳኞቹ ለኢትዮጵያ ሕዝብ ትልቅ ውለታ ነው ያላቸው። ሰው ተጨካክነዋል እኮ እውነት። ገላግያቸው እንጂ እስኪ ጋደሉን እንደ የምጠብቀው አገላግያቸውም ወይ ነው። የመገላገል ባህላችን ግን እየጠፋ ነው ጋይስ። ሰው ሲጣላ በካሜራ መታደስ። ለማንኛውም ቪዲዮ ላይ እንመለስና ኮሜንት እናነባለን። የትም እንዳትሄዱ።
ቤት ኪራይ በሼር ነው እንደምከፍልስ? ኮንፊደንሳቸው ግን የአከራዮችሽ ልጆች ነው የሚወስድ። ሁሉም ቦታ ነው ማለት ነው የአከራይ ልጅ የሚያፈለው። ኧረ እኔ አልደምጠውም። በአይበሉባ ነው የሚያጣፋው። እዩት ደግሞ ይሄን እኔ ያየሁት ጫማሽ ላይ የሚጀናጀኑት ዝንቦች ነው። ቤቱን እኮ ናሽናል ጂኦግራፊ ያደርግሽ። ሰክረው ሲገቡ ለምን አትቆጫቸው? ለምን የምትቆጣቸው? ኪራይ እኮ ሼር ያደርጋል። ኧረ ተውኝ። ቸፍ ቸፍ የምርሽን ነው? አንቺማ እባብ ኩል 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 ትያለሽ እንደ ዶሮ። ይመቻቸው። ቤታቸው ሄደሽ ነው ቤትሽ መጣ? ማይ ጋድ! ኧረ ሰው ግን ልጆችን ስርዓት ማስተማር የወላጆች ድርሻ ነው። አዎ ቆንጥጫቸው፣ እጅ በጆሮ ቻርጀር የለሽ ግረፊያቸው። ሰው አልስቅም። እኔ ሰው በሰላም መጾም አይችልም እንዴ? ተው እንጂ እንጹምበት። ጾመኛ አይደላችሁም? የምትፖስቱት ይሁን እሺ። አሁን ሜንሽን አታርጉኝ ጋይስ። ምንድነው ወንድም ችግር ምንድነው? ኧረ አልስቅም፣ እኔ አልስቅም። ረፉ ተብላችኋል። ረፉ በቃ እንጹምበት። የኮማንዶ ጎቢ። ኧረ ተውኝ። ጾም ሲወጣ እንነጋገራለን ከአንተ ጋር። ወንድሜ አንተ ጥሩ ሰው ነህ፣ ልክ ብለሃል። ለማንኛውም ሜንሽን አታድርጉኝ። እውነቴን ነው። እንደዚህ አይነት ቪዲዮ ላይ ሜንሽን እንዳታደርጉ።